ዲኤተር አንድ ላይ ያለው አማላጅ ግን አንተም እኔም መንፈስ ቅዱስም እግዚአብሔርም አብም ሁሉም ያማልዳል። ገባ በመሬት እያለ እኔ እኮ ይወዳብ ፌስቡክ ፔጅ ላይ እኔ አማላጅ ነኝ ብዬ እኮ ተናግሬ ወንጌላዊ ነኝ የሚሉት ናቸው አብዛኞቹ የሰደቡ። ቢከዛ አውቁትም አልተማሩማ። እኔ እኮ ለከፔት አዎ ይከዚ ወለው ቃሉን ችግሩ ምን መሰለ ብዙ ሰው እያነበበ መጽሐፍ ቅዱስን ግርዶሽ ስላለበት አልሬዲ ማይንዱ ስለተያዘ የሚያነበውን እኮ በደንብ እየተረዳ ነው። ተረዳይ መጽሐፍ ቅዱስ ላይ አንድ መካከለኛ ብቻ አለ በሰውና በእግዚአብሔር ያለው ኢየሱስ ነው። እሱ ደግሞ ሚዲኤተር ነው። ሚዲኤተር there's only one mediator between God and men and that is Christ. that's it. ለእንትን ግን ለአማላጅነት ግን ቅዱሳንም ያማልዳሉ። እኛም እርስ በርሳችን እናማልዳለን። ማርያምም በቅድስት ድንግል ማርያም በምድር ያለች አማልዳለች። ፒሩኮ ማየት ይቻላል። የመጀመሪያው ተአምር ኢየሱስ ክርስቶስ የሰራው እኮ ቅድስት እሷ ስለጠየቀችው እኮ ነው። ስለለመነችው መለመን ማለት እኮ ነው አይደል እንዴ? ማማለድ ማለት እኮ መለመን መጠየቅ ማለት እኮ ነው። ኤኒዌይ ለሌላ የፈለኩ ግን አሁን ፓስተር ሶፊ ይሄ እንትን ምን ይላል? እኔ ፓስተር ሶፎንያስ ሞላልኝ ከሞቱት ይልቅ አማልዳለሁ ብዬ ለጠ ፔንቴዎች ረግጠዋል። ፔንቴዎች እኮ እንደዛ የሚያደርጉ ለምን እንደወጣ ቃለ ፔንቴዎችም ጥቅሱን እንኳን ጥቅስ ተሰጥቷቸው እንደሚመስለኝ እኔ ፓስተር ሶፊ አረጋግጠ ለፔንቴዎች የየራሳቸው ጥቅስ ነው እንደሚሰጣቸውና ለአንዱ የተሰጠውን ጥቅስ ሌላኛው አይነገራቸውም መሰለኝ። ለምን እንደወጣ ቃለ አሁን እንደዛ ስትል መናደድ አልነበረባቸውም። ቢረዱ መጽሐፍ ቅዱስን ቢረዱት ቢያውቁ ማለት ነው። እና አሁን ፔንቴዎችም ከጥቅሳዊ ጥቅስ ብቻ ከመያዝ ልክ ለልደቱ ለሰርጉ ለኒው ይር ለምናምን ጥቅስ ከምትወስዱ ሙሉ መጽሐፍ ቅዱስን አምጡት። ራሱ እኮ ምን ይላል መሰለህ? ስለዚህ ማንም በክርስቶስ ይሁን አዲስ ፍጥረት ነውና አሮጌው ነገር አልፏል እነሆ ሁሉም አዲስ ሆነዋል ይልና ነገር ግን የሆነውን ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው ይልና እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር በእኛም የማስታረቅን ቃል አኖረ ይላል። እንግዲህ እግዚአብሔር በእኛ እንደሚማልድ በደንብ ነው እኮ ደግሞ ፍቺ የሚፈልግ አይደለም፣ በደንብ ነው የሚያወራው። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱ ስለኛ ኃጢአት አደረገው ይላል። እና ይህንን ነው በመናገሬ ሲሳደቡ የነበረው። ኤኒዌይስ ግን መሰለህ አሁን እኔ ይሄ ዋተር ዳውን የሆነ በቃ እናረለ ይሄ ውዳሴ ከንቱ የሆነ መርሃ ግብር የሌለው ግንኙነት በቃ እናረለ በቃ ይሄ እኔ አሁን አንተና ፈለጋት ማቴዎስ ትክክለኛ ውይይት ስታደርጉ መስማት ትፈልጋለህ። አዋነ ሲ በሀሳብ ልዩነታችሁን ተነጋግራችሁ ሳትሸነጋገሉ ወንድሜ ሳትባባሉ እኔ ሽንገላ የለኝም። ሲጀመር ምን ወንድሜ ይለኛል። እኔ ስንት ነገር ነው ያለኝ ጋረገልኝ እንደሱ ወንድሜማ ባለኝና ነው ደስ ባለኝ። መች እንደሱ አለው ልጁ አሎ አያርኩ አይደለም። እኔ አሁን ሳልሰማችሁ ልፈርድባችሁ አልችልም። እማየው ምን መሰለህ ሶፊ እያልክ ያለው ምን እንደወጣ ቃል ጥሩ ነው ብዬ ስለማስብ ነው። ግን እኮ ለምን መሰለህ እኔ አሁን has to be genuine መሆን አለበት። ቅዱስ እንትን አልተኮል ያንተ ችግር ካልቸራል ጋፕ ነው ያንተ። አሁን አንተ ከዚህ ሀገር ከወጣ የዚህ ሀገርን ማይንድ ሴት ሩቅ ነህ። እንደውም አይ ቲንክ እግዚአብሔር ቃል ግን ከካልቸራል አይበልጥም። ያማል ለምሳሌኛው አይደለም እንዴ አንዳንድ ጊዜ አንድ አበባ ሲመጣ ነው በእናታችሁ ይሄን ሰውዬ 7 ዙር እኔ እኮ በቃ ካልነገርኳችሁ ምንድነው ቤተሰብ ዝም ብላችሁ ጥቅስ አትደርድሩ። ጊፍት እየሰጣችሁ በዛው ይስማማሉ እኮ እዚህ ጋር ታውቃለህ የምለውን ነገር እኮ የተስማሙ እኮ ነው። አስራትና የፍቅር ስጦታ የለም እንዴ? ምንድነው ጋይስ ጌሙን እናሸንፍ እንጂ የሆነ እንደ ይሉንታ እንኳን የላችሁ
ስማ የሆነ ላይ አሸንፍን ብሎ ወይ እሱ ጋር ሄዱ። ጥቅሙ ምንድን ነው? በዚህ ሳይድ መሆናቸው ብራዘር ቀጥል እና አትሊስት ተቀራርቦ ማውራቱ ለመረዳት እኔ አንተን ለመረዳት አንተን ለመረዳት መቀራረብ ስለሚፈልግ ምን እንደምታወራ ማድመጥ አለብኝ፣ መስማት አለብኝ። ዝም ብዬ ሪፊውዝ በማድረግ አይ ብሎ በመጥላት አንተ ውስጥ ያለውን የሚጠቅም ነገር ማጣት ሰዎች የለባቸውም ብዬ ነው የማስበው። እና አሁንም እዚህ ሳወራ በነገሩ የኢትዮጵያ ካልቸር ምን አለ መሰለህ፣ ጥሩ ነገር ማውራት አይወደድም እዚህ ሀገር። ለምሳሌ አሁን ስለ ኦርቶዶክሳዊ መልካም ወጣት መልካም ነገር ካወራው ወይም እዚህ ስለተናገርኩም ችግር አለው ኮፒ ቢያደርጉ ስላል የሚሳደቡ እኔ ጋር ይኸውልህ በኢንቦክስም እየደረሰኝ ነው። እዚህ ኮሜንት ላይ የሚጽፋሉ፣ ይሳደባሉ። እነሱ የጠሉትን ልጠላ፣ እነሱ የወደዱትን እንደወድላቸው ነው የሚፈልጉት። እኔ ደግሞ እንደሱ አይደለሁም። በልዩነት ሰው የራሱን ማሰብ ይችላል አይደል? በልዩነት ማምን ሰው ሆኜ ልዩነትን ተቀብዬ የምኖር ሰው ነው። በቃ ይሄ የኔ ካራክተር ነው ወይ እግዚአብሔር የሰጠኝ ነው ወይ አላውቅም፣ ፈልጌው አይደለም። በማስመሰል አይደለም። የማልቀበለውን ጄኒውንሊ እዚሁ ሶሻል ሚዲያ ላይ ይሄን አልቀበልም ብዬ እኮ ከኦርቶዶክሳውያን ጋር እኮ እከራከራለሁ፣ እነጋገራለሁ። እኔ አሁን አጌስ ምን መሰለህ፣ መጽሐፍ ቅዱስ ጨለማና ብርሃን ግንኙነት የለውም ይላል አይደል? ያንን ዲፋይን ማድረግ አለብን። ጨለማና ብርሃንማ ህብረት የለውም አይኖ። ግን ወደ ጨለማው ብርሃን ይዘህ ካልሄድክ በምንድን ነው የምትመጣው? ወይም ደግሞ አንተ ጨለማ ውስጥ ካልሆንክ ብርሃንን እኮ ማምጣት ነው ባጠወይ። ኦኬ አይ ታዲያ ጓደኝነት ፍጠር እኮ አይልም። አሁን ለምሳሌ ቆይ አሁን እዚህ ጋር ምን ይለኛል መሰለህ፣ የምንጠላው ግብዝነትህን ነው ይላል። የኔን ግብዝነት ከምጠላ ና ቁርስ ጋብዘኝ መጀመሪያ፣ ውጣ ከዚህ ማስተር ሶፊ በመሰለህ የፈለኩት መጀመሪያ እኔ አሁን ጨለማ ናቸው ብርሃን ናቸው አያልኩኝ አይደለም። ማንንም አይደል እንዴ ዱዩቴ ጨለማና ብርሃን ግንኙነት የለውም ሲል ወይም የእግዚአብሔር ጠላት ብሎ የሚያስባቸው እነማን እንደሆነ ታውቃለህ? በመጽሐፍ ቅዱስ ከጠላት ጋር ደግሞ ከእግዚአብሔር ከጠላው ጋር ህብረት አትፍጠሩ ይላል እንዴ። ወንጌል መስበክ እኛ ብርሃን ነን፣ ጨው ነን። ብርሃን ሁኑ ማለት ግዱና ጓደኛ ሁኑ ሪሌሽንሺፕ ኑሯችሁ ምናምን ማለት አይደለም። አገልግሎት ነው፣ ሚኒስትሪ ነው አይደል? እኔ በእኔ ምንድነው ያው የኔ እምነት ካልቪኒስት ሪፎርም ስለሆነ በሁሉም ሃይማኖት እግዚአብሔር የሚጠራቸው የሚመጡ አሉ ብዬ አስባለሁ። ስለዚህ በሁሉም ቦታ ሄዶ ወንጌል መስበክና በሁሉም ቦታ ሄዶ ማስተማር ተገቢ ነው ብዬ አስባለሁ። ከተቀበሉኝ ያስተምራሉ እና ፍሬንድሺፕ ኢቨን ሜሪጅ አሁን እኮ ምን ሆነ ትዳርም ውስጥ እኮ ነው የሚገባው አይደል? ትዳር ውስጥም እኮ ይገባል። ፔንቴና ኦርቶዶክስ ይጋባል፣ ሙስሊምና ኦርቶዶክስ ይጋባል፣ ሙስሊምና ፔንቴ ይጋባል። እዚስ ኦኬ ነው ወይ ነው ና ተጋቡ እያልኩት ያለ አሁን የምጠይቀው ረጅም ዓመት የእኛ ካልቸር አንተ ስላልተራዳኸው ነው። አንቺም በሃይማኖትሽ እኔም በሃይማኖቴ ተብሎ ይኖራል እዚህ ሀገር ነው ያልኩት። ግን እኛ አሁን እኮ የምጠይቀው አንተን ነው እንጂ አንተ እንደ አገልጋይ እዝር ኦኬ እኔ እኮ አልቀበልም። ኦኬ ስለዚህ አሁን ይሄን ማህበረሰቡ ያልያዘበት ምክንያት አገልጋዮች ስላላስተማሩት እኮ ነው። አየዳ ከሁሉም ገባኝ። የዚህ ሀገር ሂደት ትንሽ አንተ ብዙ ያሸባ ነገር አለ። አንተ አሁን ዩ ሃቭ ፍሪደም ሁሉን ነገር ለመናገር፣ ለማውራት፣ ለማስተማር ምናምን ፍሪ ነህ አንተ። ፍሪ ዊል ያለ ሰው ነህ። ለምን ኢንዲፔንደንት አይደለም? that's why አረ ቤተሰብ አንድ ጌም እንኳን ስላሸነፈውና በቃ ልቅጣው ወይ አስቀጡኝ። ዝም ብለው የማይረባ እንትን ይወረውራሉ እንዴ? ምንድነው ፓስተር ሶፊ በዚህ ነው እንደ ጌም የምትጫወተው? በዚህ ችሎታ አሁን ለጌም አይደለም ያው ያለ ነው። አክቹአሊ ያው አይ ነው ግን እንደ
ምን መሰለህ የሆነ ላይክ የሆነ ሞራል ነገር አለ እኮ ይሉንታ ነገር እኮ አለ። ዝም ብለህ ትጨፈጨፋለህ እንዴ? ዝም ብለህ ላይ አሁን ሰው ጋይስ እሺ ያው አሁን 3 ፖይንት ነው። አሁን ከ3000 በላይ ገባና በዚህ አንድ ደቂቃ ሜዛ 3 እጥፍ ነው። ማንን ነው አንፎሎ አድርጉ የምትይው? ለምን አንቺ አንፎሎ አታደርጊኝ? ያስቃል እኮ ፎሎ እያደረገች ፕሊስ አንፎሎ አድርጉ። ማን እኔ ነው ወይስ እሱን ነው? ግራ ገባኝ። አንተ መሰለኝ እሱ ነው። ኦኬ ግራ ገባኝ። ኦርቶዶክሶች ፕሊስ አንፎሎ አድርጉ ትላለች። እሷ ግን ፎሎ እያደረገች ነው። አንተ ግን አንተ ነው መሰለኝ ፓስተር ሶፊ። ግራ ገባኝ። ቤተሰብ 3 እጥፍ ነው። ፓስተር ሶፊን 50 ፑሻፕ እናሰራው ከ3000 በላይ ከመጣ who why ቤተሰብ ነው አንዱ ያወድ ብራዘር አንድ ነገር ልንገር። እኔ ሁሉን ሰው ወዳለው አከብራለሁ እግዚአብሔር ውደድ ስላለኝ፣ ግን የዘላለም ሕይወት የሚወርሱ ዳግመኛ የተወለዱ እግዚአብሔር አስቀድሞ ለመረጣቸው ለጠራቸው አከበራቸው ላከበራቸው አጸደቃቸው ላጸደቃቸው የሚለው እንግዲህ ስለሆነ በምድር ላይ እስካለው ድረስ ሁሉን አከብራለሁ። ለማንም እንትን የለኝም። ግን የኔ ትምህርት ደግሞ ክሊር የሆነ ኤክስክሉሲቭ ነው። የኔ ኢንክሉሲቭ አይደለም። የኔ ቪአይፒ ፕራይቬት ትምህርት ነው የማስተምረው። አንቀላቅልም አንዘባርቅም። የኛ ትምህርት ክሊር የሆነ አንዋሽም። ሰውን ናንድና ምኔሽን እንዲህ አታለን አጭበርብረን ታድሶ ማንብሶ ዳድሶ ጋግሶ አጣሃጎሴ አበንሻሼ ብለን አንገባ። ክሊር የሆነ we believe in this. We believe in the 5 solas. We believe in the 5 points of Calvinism. We believe in this eschatology. ሁሉ ነገር ክሊር የሆነ ትምህርት ነው የማስተምረውና አሁን እኔ በጣም ካልቸሩ እንደምለውጠው እግዚአብሔር ደግሞ እንደሚጠቀምብኝ እንትን ነኝ እና ሁሉም ሃይማኖቱን ዶግማውን ዶክትሪኑን ያስተምር፣ በህዝቡ ይተማመን። እውቀት የሰው ልጅን ይለውጣል እንጂ አያጠፋም። ዝም ብሎ በቃ እኔ ብዙ ጊዜ ሳዳምጣቸው አለ ተራው ከ7 ዓመት በላይ ቲክቶክ ላይ ፌስቡክ ላይ አዩዋቸው ሲከራከሩ በቃ ተራ ወሬ እኮ ነው የሚያወሩት። በእናትህ ብሽሽቅ እንዴ ምንድን ነበር ያልከው? በእናትህ ያጠቀስልኝ ያልከው ነብዩ እኮ ነብስ አይማርም። ግን ግን አንተ ገነትና በእንትን መሀል የሆነ ቦታ አስቀምጦና እኔ ሶፊ እንደምንም ማድረግ እንግዲህ ያው መጥቼ በመስኮት ካላስገባው በስተቀር ምን አረኩኝ ደግሞ ይላል። ምን ነበር ያልከው? አጋ ምንድን ነው ያልከው? የሆነ ነብይ ያስገብተ 1-0 በተከታታይ ምንድን ነበር? ምን መጽሐፍ ነው ክፈት ያልከው? ትንቢተ ማን ያልከው? አብድዩን ትንቢተ አብድዩ ነብይ ነው አይደል? እና አንድ ቻፕተር አለው። አነበበው ቻፕተሩ ምዕራፍ 4 ነው። ምዕራፍ 4 አነበበል። እኔ ግን እንዴት መጣ እንደዚህ ምን ብሎ ነው እንደዛ? ሶፊ ግን በጣም ሳዝፈው ማለት ነው። ያው በቤተሰባችሁ እኮ እናንተ ኮሚክ ናችሁ በጣም አይደለም። ይሄ ምንም ከኮሚክ ጋር ጥያቄ ነው እኮ ጥያቄ ነው። እንዴ ትንቢተ አብድዩን አንብብልኝ ስትለው ይፈልጋል እኮ አገኘሁት። አንድ ቻፕተር አንድ እንትን ብቻ ነው ያለው አለ። እኔ ግን ሪላክስ እንዲያደርግ ብዬ ነው ወደ ሌላ ጥያቄ ልገባ ስለነበር። ሲሪየስ እኮ ነው እሱ እኮ እያነበበ እኮ ነበር። አሁን ይህ ሰው ሪላክስ እንዲያደርግ ብዬ ነው በክፋት። በኋላ ግን ነገርከው ሳትነግረው ሄደ። አይ ያው ራሱ እኮ ሲገልጠው አየው እኮ አወቀው እኮ አብድዩ እንደሌለ።
አንድ ምዕራፍ ብቻ እንደሆነ እኮ አየህ እኮ ራሱ። ቤተሰብ አንድ አበባ አንድ ለዘሮ እየመራሁት ነው። 8 ወይን ወስጀበታለሁ። ፓስተር ሶፋንያስ እኔ አንዱን ከጠየኩት ነው በጣም እስካሁን ድረስ በቃ ሁሌ ስቃለሁ። ማለት ባለማወቁ ሳይሆን ጀስት የተወሰነ እንትን እንኳን ኖሃው ሊኖር ይገባል። ገባ ያመጣታለሁ። እሺ ካምጆ ሶስት ጥብ ነው ጋይስ። ለስ አንድ ጋላክሲ ዳን አንድ ጋላክሲ አብዲዮ አንድ ጋላክሲ። ስለዚህ እኔ ጋር ማንም የለም እንዴ? ማንም የለም አጠቃቀም